በአማራጭ ቴክኖሎጂ ግንባታዎችን የሚያከናውኑ ስራ ተቋራጮችን ለመጋበዝ የቀረበ የጥሪ ማስታወቂያ ነው። ይህኛው ማስታወቂያ በአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ የአዲስ አበባ ቤቶች ልማት ኮርፖሬሽን ከተለመደው የግንባታ አሰራር ወጣ ባለመልኩ አዲስ የግንባታ ቴክኖሎጂዎችን በማላመድ የጋራ መኖሪያ ቤቶችን ለማስገንባት ብቃትና አቅም ያላቸውን የቴክኖሎጂ ባለቤቶችንና ስራ ተቋራጮችን የድርጅት መግለጫ እንድታስገቡ ጥሪ ያደርጋል ይላል። ይሄ ዛሬ የአዲስ አበባ ቤቶች ልማት ኮርፖሬሽን ቤቶች ልማት አስተዳደር ቢሮና ቤቶች ልማት ኮርፖሬሽን ያወጡት ማስታወቂያ ነው። ቤቶች ልማት ኮርፖሬሽን ያወጣው ማስታወቂያ ነው። ኮንቬንሽናል ከሆነው አሰራር ውጪ በአማራጭ ቴክኖሎጂ ቤቶችን ግንባታ ለማካሄድ ቴክኖሎጂው ያላችሁ ሰዎች እንድታቀርቡ ማሳያችሁ እንድታቀርቡ የሚል ማስታወቂያ ነው። እስኪ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉት። ይህ መረጃ እንግዲህ የሚያሳየን ምንድነው? ምናልባትም በቀጣይ ዓመት ብዙ የሚጀመሩ ቤቶች እንዳሉ በዚህ በአማራጭ ቴክኖሎጂ የሆነ ፍንጭ ሰጪ ነው። በባለፈውም እንዳየነው ለመንግስት ሰራተኞች 41,000 ቤቶች እንደሚገነቡና ከ120 ቢሊዮን ብር ንግድ ባንክ እንደሚያበድር መግለጫ ሰጥተዋል። ምናልባት ከሱ ጋርም ተያይዞ ይመስለኛል ይሄኛው። ስለሆነም የቴክኖሎጂ ባለቤቶች ይልና በሙያው በቂ እውቀትና ልምድ ያላቸው ለመሆኑ ማስረጃ ማቅረብ የሚችሉ፣ ሁለተኛ በስራ ዘርፉ የታደሰ አስፈላጊ የሆኑ ህጋዊ ፈቃድና ተያያዥ ሰነዶችን ማቅረብ የሚችሉ፣ ሶስተኛ ከልማዳዊ ግንባታ አሰራር ወይም ኮንቬንሽናል ጋር በማነጻጸር ማቅረብ የሚችል የግንባታ ዋጋና ጊዜ ጋር አነጻጽሮ የሚያቀርብና ወደ ተግባር የሚቀየርበትን አሰራር ጨምሮ ዝርዝር ምክረ ሀሳብ ማቅረብ የሚችል። ያ ማለት ኮንቬንሽናል ወይም የተለመደው አሰራር አለ። በቴክኖሎጂ ሲሰራ ምን ያክል ጊዜ ይቀንሳል፣ ምን ያክል ኮስት ወይም ዋጋ ይቀንሳል የሚለውን አነጻጽሮ ማቅረብ የሚችል እንደማለት ነው። ቴክኖሎጂው የግንባታ ጊዜን የሚቀንስ፣ በአካባቢ ላይ ተጽዕኖ የማያደርስ ወይም የሚያደርሰው ተጽዕኖ አነስተኛ የሆነ፣ በአጭር ጊዜ በርካታ ቤቶችን መገንባት የሚያስችል ስለመሆኑ ማረጋገጫ የሚያቀርብ፣ የቴክኖሎጂውን ጥቅምና ጉዳት በዝርዝር ማቅረብ የሚችል፣ ቴክኖሎጂውን በመጠቀም የተለየ ጥቅም ማስገኘት የሚያስችል ስለመሆኑ ዝርዝር ማረጋገጫ በሰነድ የሚያቀርብና በዚሁ መሰረት ወደ ተግባር መግባት የሚችል ይላል። ከላይ የተጠቀሱትን ዝርዝር መስፈርቶችን የምታሟሉና ፍላጎቱ ያላችሁ በዘርፉ የተሰማራችሁ ስራ ተቋራጮች ይህ የጥሪ ማስታወቂያ በድረገጽ ከተለቀቀበት ቀን ጀምሮ ባሉት 10 ተከታታይ የስራ ቀናት ውስጥ በኮርፖሬሽኑ ህንፃ አንደኛ ወለል የመሬት ዝግጅትና አማራጭ የቤት ልማት ቴክኖሎጂ ዳይሬክቶሬት በአካል በመቅረብ ሰነዶቻችሁን ማስረጃችሁ እንድታስገቡ ጥሪ እናደርጋለን ነው የሚለው። ስለዚህ አድራሻ ያው በአምቤስ ድልድይ አካባቢ ግሪክ ማህበረሰብ ትምህርት ቤት አጠገብ ነው የሚለው። በአዲስ አበባ ከተማ አስተዳደር የቤቶች ልማት አስተዳደር ቢሮ የአዲስ አበባ ቤቶች ልማት ኮርፖሬሽን። ስለዚህ ይሄ ማስታወቂያ ምንድነው የሚያሳየን? አንደኛ ያው አዳዲስ ቴክኖሎጂዎችን ተጠቅሞ በአጭር ጊዜ ብዙ ቤቶችን ለመስራት እቅድ እንዳለ ያሳያል። ግን ትንሽ ቻሌንጅ የሚሆነው ባለፈውም ለመንግስት ሰራተኞች ተብሎ ከወጣው 41,000 ቤት እንሰራለን ከተባለው ውስጥ የፋይናንሻል አቅሙ ትንሽ ቻሌንጅ የሚያደርግ ይመስለኛል። ምክንያቱም ያው የወጣው እንትንና የገቢ የማይመጣጠኑ ነገሮች እንዳሉ ያሳያል። ግን ዞሮ ዞሮ እድሉን መጠቀሙ ደግሞ አንድ ነገር ነው። ስለዚህ ለሚመለከታቸው እንዲደርስ ይሄ ማስታወቂያ ሁላችሁም ላይክ እና ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዩቲዩብ ሪከመንድ እንዲያደርገው ለሁሉም እንዲደርስ ላይክ አድርጉት፣ ሼር አድርጉ ለሁሉም እንዲደርስ። በሌላ መረጃ እመለሳለሁ። ባባይ